ሰላም ዛሬ ማወራው ስለ 27 ግራም ኮኬን ኤርፖርት ውስጥ ተይዞ የያዙት የደህንነት ሰራተኞች እዛ ኤርፖርት ሰዎች ለፌደራል ፖሊስ ካስረከቡ በኋላ ከ3 ፖሊሶች ያንን ነገር ይዘው ይሰወራሉ የሚባለው እንግዲህ ካለቆቹ ጋር ተነጋግረው ነው የሚባለው። አንዱ ከጊዜ በዛት ተይዞ በጣም በተለያየ ስም ያፈራው ሀብት ተወርሶ ፍርድ ተሰጥቶበት እስር ቤት ነው ያለው። ያ ሰው ቀደም ሲል የቀድሞ ፕሬዝዳንት የግርማ ወልደ ጊዮርጊስ ሾፌር ነበር የሚባለው። ከዛ ቀጥሎ ደግሞ በፌደራል ፖሊስ ውስጥ ሁለተኛ የሆነው ሰው ሾፌር ነበር እና ኤርፖርት ውስጥ ካልተመደብኩ ብሎ ኤርፖርት ውስጥ እንዲመደብ ከተደረገ በኋላ ከሌሎች ግብረ አበሮቹ ጋር ይሄን ወንጀል ሰራ። እነዛ ሁለቱ ፖሊሶች ግን እቃውን ይዘው ጠፉ ነው የተባለው። ያ27 ግራም ማሪዋና ስንት ሚሊዮን ብር ያወጣል የሚለውን እንተውና እነዛ ሰዎች ለህግ አልቀረቡም፣ ጠፍተዋል፣ እቃውም ጠፍቷል። እና ምንድነው ያው አዲስ አበባ ውስጥ እየተቸበቸበ ነው የነበረው። ይሄ ቆየ ወሬ ነው ማወራችሁ። ይሄ ከስንት ጊዜ አንዴ አፈትልኮ የወጣ አንድ ወሬ ነው እየነገርኳችሁ ያለው። በተረፈ ግን ምን ያህል የከፋ ደረጃ ላይ እንደሄደ የኛ ሀገር ወንጀል እንድታገናዝቡ ነው። ሌላው ምንድነው ከዚህ በፊት የደህንነት ክፍሉ አንድ ናይጄሪያዊ በእንደዚህ አይነት ወንጀል ይዞ በእጽ ዝውውር ይዞ ለፌደራል ፖሊስ ካስረከበ በኋላ በሶስተኛ ቀን ተፈቶ በኤርፖርት ሊወጣ ሲል እንደገና ተይዟል የሚል ሌላ ፎቶውም መረጃውም በአጠቃላይ ደርሶኛል። እንዲህ የሚያደርገው ማን ነው? የትኛው የመንግስት አካል ነው? ይሄ ነገር ወደፊት የአየር መንገዱን ህልውና አይዘጋም ወይ? የዓለም አቀፍ ሀገሮች ከዚህ ሀገር የሚመጣ በረራ አንቀበልም ሊሉ አይችሉም ወይ? ምክንያቱም የግልጽ የሆነ የወንጀል ስራ እነሱ እኛ ሳንናገር እኛ ሳንሰማ ይሰማሉ። በእርግጠኝነት በየቦታው ላይ እንግዲህ ስለ ሀገር ኤምባሲ ምን እንደሆነ ታውቃላችሁ፣ ስለላ ምን እንደሆነ ታውቃላችሁ። እኛ አንድ ነገር ከሞተ በኋላ ነው የምንሰማው። እነሱ ግን ገና በእንጭጩ በደንብ ያውቁታል። የሚያውቁት ነገር ነው የሚሆነው። ግን ለመጥፎ ነገር ካርድ መምዘዝ በፈለጉ ጊዜ ካርድ ሊመዙብን የሚችል ማስረጃ ያጠራቅሙብናል። አዲስ አበባ ውስጥ የሀብታም ልጆች የሚባሉትና የባለስልጣን ልጆች በኦቨርዶዝ በወሰዱት የድራግ ምክንያት ስንት ሞተዋል? ስንት ወጣት ነው የሞተው? እኔ በእንደዚህ የሞቱ ሰዎች በሆስፒታል የተረጋገጠ በእንደዚህ የሞቱ ሰዎች መረጃ አለኝ። አብዛኞቹ የሀብታምና የባለስልጣን ልጆች ናቸው። ጥቂቶች አርቲስቶች ናቸው። መስመር እየተባለ ነው የሚሸጠው። ታሰምራለህ ወይ? አስምረሃል ወይ? መስመር ትፈልጋለህ? መስመር አለ እየተባለ ነው የሚሸጠው። መስመር የሚል ስም ወጥቶለት በማንኛውም ናይት ክለብ በማንኛውም ክለብ ውስጥ ሌሊት አዳር ጭፈራ ያለባቸው ቤቶች ውስጥ እየተቸበቸበ ነው። በናይት ክለቦች ውስጥ እንደ ጀብሎ ነጋዴ ቁጭ የሚሉ ውስጥ ወይ እንደ ካሜራ ፎቶ የሚያነሱ ወዲያው የሚታጠብ ካሜራ ምናምን ይዘው የሚዟዟሩ ወይም እዛው ቤቱ የመደባቸው ሰዎች ይሸጣሉ። እነሱ ደግሞ የባለስልጣናት ድጋፍ ከጀርባቸው አለ። በዛን ጊዜ ፖሊስ እዛ ቦታ ለመሄድ ከፈለገና አንዳንድ ነገር ለመያዝ ከፈለገ ከሆኑ አካላቶች ጋር ፈቃድ መውሰድና መነጋገር እንዳለበት በውስጥ ታዋቂ የተነገራቸው መመሪያ አለ። የሆነ ሰው ቢያዝም ቶሎ ተድበስብሶ ነው የሚቀረው። ለዛች ድሃ ሀገር፣ ለዛች መከረኛ ሀገር ሌላ መከራ እንዴት በመንግስት አካል ይጨመርላታል? ወጣትነት አደገኛ ነገር ነው፣ እሳት ነው። ሁሉ ነገር ለመሞከር ያደርጋል። ግን ከገባንበት በኋላ የማንወጣባቸው ብዙ ነገሮች አሉ። ስም ለምን አንዳንዴ ስም ማልጠራበት ምክንያት ለሰዎቹ አይደለም፣ እኔ ለራሴም ፈርቻ አይደለም። እኔ ስም ማልጠራው ለቤተሰቦቻቸው ብዬ ነው። ልጅ የሚያደርገውን አባት አያውቅም፣ አባት የሚያደርገውን ልጅ አያውቅም። ወንድም፣ እህት፣ አክስት በዚህ ምክንያት እንዲሸማቀቁ አልፈልግም። ዋናው ዓላማው ያሉት ችግሮች ተቀርፈው መፍትሄ እንዲያገኝ እንጂ ሰዎችን ለመወንጀል አይደለም። ያ እነሱ ለምን ተነካን ብሎ ዛቻም እኮ ይልካሉ። ዛቻ፣ ማስፈራራቶች፣ ጭራሽ አገር አቋርጦ ከሌላ ሀገር ሰው ፈልጎ በአካል እስከ ማስጠንቀቅ ድረስ ይሄዳሉ። ግን አንተ አምነህበት በምታረገው ነገር
የሚመጣውን ነገር ትቀበላለህ በጸጋ። እባካችሁ የመንግስት ባለስልጣናት ዝም ብለህ እዛ በየጫካው ከምናምን ከምትለው እዛ ከተማ ውስጥ በራስ ባስቀመጥካቸው ሰዎች እየተገዘገስክ እንደሆነ ብታውቅ ጥሩ ነው። መጨረሻ ከመንግስት ቁጥጥር ውጪ እንደሚሆን አትጠራጠሩ። አንዳንዶቹ በዚህ ጉዳይ የሚጠረጠሩ ሰዎች እስከ ፓርላማ ለመግባት በሆኑ ምክር ቤቶች ለመወዳደር ፎቶአቸውን ለጥፎ አይቻሉ ዋና የሚባሉት። ስለዚህ ህግ አውጪም ሊሆኑ ነው ማለት ነው። ህግ ሲያወጡ አንዳንድ ሀገሮች ላይ እንደሆነ ህግ አውጪም ሊሆኑ ነው፣ ህግ ተርጓሚም ሊሆኑ፣ ህግ አስፈጻሚም ሊሆኑ ነው ማለት ነው። የወንጀል ቡድን ይሄው ነው እንግዲህ ለመናገር የፈለኩት። የሚያስብበት ማስተካከል የሚችል ስልጣን ያለው አካል ቢያስብበት ጥሩ ነው። ስላዳመጣችሁ ያመሰግናለሁ። እግዚአብሔር ይስጥልኝ።